ፕሮፌሽናል እና ኦርዲናሪ የሆነ ሲቪን ማዘጋጀት እንችላለን። ሲቪያችን እንዴት ነው ቢልድ ማድረግ ያለብን? ሰላም እንዴት ናችሁ ተመልካቾቼ? ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። በዛሬ ቪዲዮ እንዴት ዊነር እና ፕሮፌሽናል የሆነ ሲቪል ቢልድ ማድረግ እንችላለን። ሜቢ አዲስ ተመራቂ ልትሆኑ ትችላላችሁ፣ ወይ ደግሞ ኤክስፐሪንስ ሊሆን ስኪልድ ሆናችሁ ሰራተኛ ልትሆኑ ትችላላችሁ። ግን ስኪልድ ሆናችሁ የተሻለ ስራ ለመፈለግ ሲቪ በጣም ወሳኝ ነው ማለት ነው። ስኪልድ ኖሮን ወይ ደግሞ ኤክስፐሪንስ ኖሮን ሲቪያችን በደንብ ያልተሰራ ከሆነ ወይ ደግሞ በደንብ ቢልድ ካልተደረገ ስራ የማግኘታችን እድልን እንደዚያ እየቀነሰ ነው የሚሄደው ማለት ነው። አዲስ ተመራቂም ከሆናችሁ ስለ ኤዱኬሽናል ኤክስፒሪንሳችሁን፣ ያላችሁን ስኪል፣ ያላችሁን ፖቴንሻል በደንብ የሚገልጽ መሆን አለበት ማለት ነው። ይሄ ብቻ አይደለም፣ ብሪፍ በሆነ መንገድ ስለ ኤዱኬሽናል ኤክስፒሪንሳችሁን፣ ያላችሁን ስኪል፣ ያላችሁን ፖቴንሻል የሚገልጽ ሲቪ መሆን አለበት ማለት ነው። ስትራክቸርድ የሆነ ወይ ደግሞ ጽሁፍ የበዛበት ኦርጋናይዝ ያልተደረገ ሲቪያችን ዝም ብሎ እንደ ፓራግራፍ ከሆነ የተሰራው ማንም እሱን አይም ማለት ነው። ቢኮዝ አንስትራክቸር ስለሆነ ለማየት ራሱ አይገብዝም ማለት ነው። ስለዚህ ሲቪያችን ፕሮፌሽናል በሆነ መንገድ ማዘጋጀት አለበት ማለት ነው። ሲቪን ስናዘጋጅ የተለያዩ ፕላትፎርሞች አሉ። ሲቪያችንን በተለያዩ ፕላትፎርሞች ላይ ማዘጋጀት እንችላለን። ፍሪ አለ፣ ከዛ ፕሪሚየም ፓኬጆች አሉ ማለት ነው። ፎር ኤግዛምፕል ካምባ.ኮም አለ፣ ዚቲ አለ፣ ኖን ሪዚዩም አለ፣ ከዛ ሪዚዩም.ኮም አለ። ሌሎችም ፕላትፎርሞች አሉ። ፕሪሚየም እና በፍሪ መጠቀም የሚችል ማለት ነው። ስፔሻሊ ዛሬ ግን የምናየው ምንድነው ፍሪ የሆነና ኢዚሊ መጠቀም የምንችለው ወይ ደግሞ ኢዚሊ ካስተማይዝ ማድረግ የምንችለው ፕላትፎርም የምናየው ማለት ነው። ስለዚህ እንዴት ነው የካንቫ ፕላትፎርምን ተጠቅመን ሲቪያችን ቢልድ ማድረግ የምንችለው የሚለውን አብረን እናያለን ማለት ነው። ስለዚህ እስከ መጨረሻ ከኔ ጋር ቆዩ እላለሁ። እሺ መጀመሪያ ምን እናደርጋለን? ቀጥታ ወደ ክሮም እንገባለን ማለት ነው። ክሮም ፕላትፎርም ላይ ስላለው እናንተ ቀጥታ ፒሲያችሁ ላይ ሄዳችሁ ወደ ክሮም ትገባላችሁ። ዘን ከዛ በኋላ እዚህ ላይ ካንቫ.ኮም ብላችሁ ነው የምትጽፉት ማለት ነው። እዚህ ላይ ካንቫ.ኮም ብለን እንጽፋለን ሰርች ባሩ ላይ። እንደዚህ ከመጣለን በኋላ ይሄን የሚመስል ፔጅ ይመጣል። ካንቫ ፕሮፖዛል ፔጅ ይሄን የሚመስል እንግዲህ ፔጅ ውስጥ ገባ። እዚህ ሰርች ባሩ ላይ ምንድነው የምትጽፉት? ሲቪ ቴምፕሌት ብላችሁ ነው የምትጽፉት። ሲቪ ቴምፕሌት ብላችሁ ትጽፋላችሁ። ከዛ በኋላ የተለያዩ የሲቪ ፕላትፎርሞች ወይ ደግሞ የተለያዩ የሲቪ ፎርማቶች ይመጣላችኋል። እናንተ ከዚህ መርጣችሁ ትሰራላችሁ ማለት ነው። ግን እዚህ ላይ ምን አለ? ፕሪሚየም እና የፍሪ ኮንሱመብል የምናደርግ ቴምፕሌቶች አሉ። ፎር ኤግዛምፕል እዚህ ላይ ቺኛው የመጀመሪያዋ ፍሪ ናት። ከዛ ይሄ ፕሪሚየም ነው። ይሄ ምልክት ሮያል ምልክት ያለው፣ ይሄ ደግሞ ቀጥሎ ያለው ደግሞ ፍሪ ነው። ይሄ ፕሪሚየም ነው። ይሄ ምልክት የሮያል ምልክት ያሉት ፕሪሚየሞች ናቸው። እና እኛ ግን ሌሎቹን ቴምፕሌቶች ማጠቀም እንችላለን ማለት ነው። ለእኛ ራሳችን እንዲሆን አድርገን እናንተ ወደ ታች ድረግ ስታደርጉ የተለያዩ ቴምፕሌቶች ይመጣሉ። ከዚህ መርጣችሁ የራሳችሁን ኢንፎርሜሽን እዚህ ላይ ትሞላላችሁ ማለት ነው። እኔ እንግዲህ ለማሳየት የመጀመሪያውን ቴምፕሌት ከፍቻለሁ። ከዛ እንደዚህ እንደከፈታችሁ ካስተማይዝ ዚስ ቴምፕሌት ነው የምትሉት። ካስተማይዝ ዚስ ቴምፕሌት ነው የምትሉት። ከዛ ኤዲት የምታደርጉ ፕላትፎርም ይከፍታችኋል ወይ ደግሞ ቴምፕሌቱ እንደዚህ ነው የሚከፈተው። ከዛ ትንሽ ዙም እናድርግና ትንሽ ስለሆነ ዙም አድርገን ይሄ ነው የሚመስለው። እዚህ ላይ ፎቶዎቹን ታስገባላችሁ፣ ፎቶዎቹን ታዘጋጃላችሁ። አሪፍ የሆነና ፕሮፌሽናል የሆነ ፎቶ ታዘጋጃላችሁ። ፎቶዎቹን እዚህ ላይ ታስገባላችሁ ማለት ነው። ከዛ እዚህ ላይ ስማችሁን ጽፋላችሁ። እዚህ ላይ ደግሞ ፕሮፌሽናላችሁን የምትጽፉት። አዲስ ተመራቂ ከሆናችሁ ልትተው ትችላላችሁ፣ ግን ፕሮፌሽናል ወይ ታይትል ካላችሁ እዚህ ላይ ታስገባላችሁ። ኤክስፐሪንስ ሊሆኑ ሰራተኞች ከሆናችሁ ደግሞ ወይ ኤክስፐሪንስ ካላችሁ የእናንተን ታይትል የእናንተን ፕሮፌሽን እዚህ ላይ ጽፋላችሁ ማለት ነው። ከዛ ቀጥሎ ያለው ምንድነው? አባውት የሚል እና የተለያዩ ስለኛ የሚገልጸው ስለኛ ኤክስፐሪንስ፣ ስለኛ ወርኪንግ ኤክስፐሪንስ ኢንፎርሜሽን የሚገልጽ ተደርድረዋል ማለት ነው። ወደታች ስንወርድ የተለያዩ እናገኛለን። እዚህ ላይ ግን ሲቪል ስናዘጋጅ
የተለያዩ የቴክስት ፎርማቶች አሉ። የቴክስት ታይፕ ሊሆን ይችላል ወይ ደግሞ የቴክስት ፎርማቱን ቴክስት ሳይዙን መቀየር እንችላለን ማለት ነው ከፈለግነው። ሞስት ዝታን ስታንዳርድ የሆኑና በጣም አክሴፕተብል የሆነ የካሊባሪ ፎርማት ታይፕ መጠቀም ትችላላችሁ። ካልፈለጋችሁ ደግሞ ወደ ሌላ መቀየር ትችላላችሁ ማለት ነው። ካሊባሪ በጣም ስታንዳርዳይዝድ የሆነና የሚታይ ገላጭ የሆነ የፎንት ታይፕ ነው። እሱን መጠቀም ትችላላችሁ። ከዛ ደግሞ የፎንት ሳይዙ መጀመሪያ 29 ነው የምለው። ይሄ ሄዲንግ ዋን የሚባለው እነዚህ ሄዲንግ ቱ የሚባለው እነዚህ እና እነዚህ ቶፒክ ወይም ሰብ ቶፒክ ወይም ሄዲንግ ቱ ነው የሚባለው። ከነሱ ስር ያለው ደግሞ ቦዲ ነው የሚባለው። የዚህ የዶክመንቱ ወይ ደግሞ የቴምፕሌቱ ቦዲ ማለት ነው። ስለዚህ እናንተ ሄዲንጉ ላይ ከ20 ወይ ከ18 እስከ 30 መጠቀም ትችላላችሁ። ሳብ ሄዲንግ ላይ ደግሞ እነዚህ ትንንሾች ቶፒክ ላይ ከ14 እስከ 18 ወይ እስከ 20 መጠቀም ትችላላችሁ ማለት ነው። ቦዲ ላይ ግን ከ10 እስከ 12 ቢጠቀም ጥሩ ነው። ከ9 እስከ 12 ይሆናል። ግን 10 ወይ ደግሞ 11 ብትጠቀሙ በጣም አሪፍ ነው። 12 አሪፍ ነው። 11 ወይ 10 ብትጠቀሙ is most preferable ነው ማለት ነው። ቴምፕሌቱን ወደ ራሳችን እንቀይራለን ማለት ነው። ወደ ራሳችን ነው የሚቀይረው ማለት ነው። እዚህ ላይ ስማችንን እንጽፋለን። እዚህ ላይ ደግሞ ፕሮፌሽናችንን እንጽፋለን። ከዛ ቀጥሎ ደግሞ አባውት ሚ ነው ብለው ስለ ራሳችን የሚገልጸን ሾርት የሆነ አጭር የሆነ የገላጭ ስለ ራሳችን የምትገልጽ በአንድ ፓራግራፍ ብሪፍ አድርገን እንጽፋለን ማለት ነው። በአንድ ፓራግራፍ አስቀምጠን እንጽፋለን ማለት ነው። ከዛ ምን አለ ወርክ ኤክስፒሪየንስ አለው። የስራ ልምድ ካላችሁ የስራ ልምድ ታስቀምጣላችሁ ማለት ነው። ስለ ራሳችሁ የት እንደሰራችሁ ዓመተ ምህረቱ አለ። ከዛ የድርጅቱ ስምና አድራሻ አለ። ከዛ ፕሮፌሽኑ፣ ከዛ ደግሞ ፕሮፌሽኑ ሲሰሩ ምን ስራ ሲሰሩ እንደነበረ እዚህ ላይ ትገልጻላችሁ። ይሄ ቦታ በጣም ወሳኝ ነው ማለት ነው። ሲቪያችሁ ስታዘጋጁ እቺ ቦታ በጣም ወሳኝ ነው። ወርኪንግ ኤክስፒሪየንስ ስፔሻሊ የስራ ልምድ ላላችሁ በጣም ወሳኝ ቦታ ነው ይሄ። ስለ ስራችሁ የሚገልጽ የሆነ ብሪፍ አድርጋችሁ ስለ ራሳችሁ ወርኪንግ ኤክስፒሪየንስ የሚገልጽ ታስቀምጣላችሁ ማለት ነው። 3፣ 4፣ 5 ስቴትመንት በማይገልጠው ታስቀምጣላችሁ ማለት ነው። እናንተ እንደዚህ ታስቀምጣላችሁ። ከዛ ሌላ ኤክስፒሪየንስም ካላችሁ እየጨመራችሁ ወደታች የጻፋችሁ ነው የምትሄዱት። ከዛ ደግሞ ሪፈረንስ አለ። ሪፈረንስ ስራ ላይ የፎርማት ታይፕ እና ፎንት ሳይዙ ከመረጠን በኋላ ምንድነው የምናደርገው? አለቃችሁ ሊሆን ይችላል ወይ ደግሞ አብራችሁ የሰራችሁ ሰራተኛ ካለ እነሱን ስም፣ ከዛ ስልክ ቁጥራችሁን፣ ኢሜል አድሬሳችሁን፣ ፕሮፌሽናችሁን ታስቀምጣላችሁ ማለት ነው። እዚህ ላይ ሌላ ደግሞ ምን አለ? ኮንታክት እዚህ ላይ አለ። ጂሜላችሁ ታስቀምጣላችሁ። ከዛ ስልክ ቁጥር አለ፣ አድሬስ አለ። ዌብሳይት ካላችሁ ዌብሳይት ደግሞ የሊንክዲን የሌላ ነገር ጨምራችሁ ማስቀመጥ ትችላላችሁ እናንተ። ይሄ አጠቃላይ ኮንታክት ማለት ነው። እናንተ ኮንታክት የሚያደርጉበት ስልክ ቁጥር፣ ጂሜል፣ አድራሻችሁን የሚገልጽ ነው ማለት ነው። እችኛው ቀጥለው ያለው ምንድነው? ኤዱኬሽናል ጆርናችሁን የሚገልጽ ማለት ነው። ኤዱኬሽን ነው ብለው ከኤዱኬሽን ስር የት እንደተማራችሁ፣ ዓመተ ምህረቱን ከመቼ እስከ መቼ፣ ምን አይነት ፊልድ ተማራችሁ ነው የምትገልጹት። እዚህ ላይ ባችለር ዲግሪ ከሆነ ባችለር ዲግሪ ማርኬቲንግ፣ ባችለር ዲግሪ ኢኮኖሚክስ፣ ባችለር ዲግሪ ማናጅመንት፣ የት ዩኒቨርሲቲ፣ ከአዲስ አበባ ዩኒቨርሲቲ፣ ከአምቦ ዩኒቨርሲቲ፣ ከጎንደር ዩኒቨርሲቲ፣ ከተለያዩ ዩኒቨርሲቲ ይዛችሁ እዚህ ላይ ጽፋላችሁ። ዓመተ ምህረቱን ደግሞ እዚህ ላይ ጽፋላችሁ ማለት ነው። እንደዚህ ብሪፍ አድርጋችሁ ነው የምትጽፉት። እንደ ሌላ ሲቪ ከ8ኛ እስከ 12ኛ 9ኛ 1 እስከ 4 ከ4 እስከ 8 ብላችሁ ይህን መዘርዘር አይጠበቅባችሁ ማለት ነው። ያትስ ቦሪንግ ነው። ሌላ ደግሞ ስኪል አለ። ይህቺ ቦታ በጣም ወሳኝ ናት። ስኪል አለ። ያላችሁን ስኪል የኮምፒውተር ስኪል ሊሆን ይችላል፣ የኮሚኒኬሽን ስኪል ሊሆን ይችላል፣ ወይ ደግሞ የማኔጅመንት ስኪል ሊሆን ይችላል። ስኪላችሁን እዚህ ላይ ትገልጻላችሁ ማለት ነው። በዚህች መሀል ላይ ሌላ ቴምፕሌት መጨመር ይችላላችሁ እናንተ ከፈለጋችሁ። የትሬኒንግ እና አዋርድ የሚለውን ትሬኒንግ የተለያዩ በጣም አስፈላጊ የሆኑ ትሬኒንጎችን ወስዳችሁ ከሆነ አዋርድ የሚለውን መጨመር ትችላላችሁ። እነዚህ ማለት ነው። እዚህ ላይ እነዚህ ወደ ታች አድርጋችሁ መጨመር ትችላላችሁ። ትሬኒንግ እና አዋርድ ብላችሁ የወሰዳችሁ ትሬኒንግ ወይ ደግሞ አዋርድ ሪኮግኒሽን ካለ ትጨምራላችሁ። እሱም በጣም አስፈላጊ ነው ማለት ነው። ክሬዲቱን ጨምራል። እናንተ ሲቪል ክሬዲት ስለሚጨምር እዚህ ላይ ጨምራላችሁ ማለት ነው። ሌላ ደግሞ ላንጉዌጅ አለ።
ላንጉዌጅ ችኛውን በጣም አስፈላጊ ናት። ላንጉዌጅ እንግሊሽ፣ እዚህ ላይ ፍሬንች ነው የሚለው። እናንተ በአማርኛ አምሃሪክ ትላላችሁ እና ሪፕሌስ ታደርጋላችሁ። ሌላ ቋንቋ የምትችሉ ከሆነ ወደ ታች እየጨመራችሁ ነው የምትሄዱት ማለት ነው። እዚህ ላይ ፎር ኤግዛምፕል እንግሊሽ እኔ አድቫንስድ ከሆነ አድቫንስድ ብዬ ነው የምጽፈው ይችላል ማለት ነው። አድቫንስድ አማሪክን ደግሞ አማሪክን እስከ አድቫንስድ ልበለው። አድቫንስድ እንደዚህ የጨመረ የሚያደርግ ማለት ነው። እንደዚህ ስናደርግ በጣም ስፔሲፊክ የምናደርግ ጥቅሞችን ይመጣል። አድቫንስድ እንደዚህ ሲቪያችን ሲምፕሊ ማዘጋጀት እንችላለን ማለት ነው። እንደዚህ ያልክ እሺ፣ በጣም አሪፍ የሆነች በጣም እዚህ ላይ እንደምታዩት በጣም ገላጭ ናት። አትራክቲቭ ነው፣ ዲዛይንድ ነው። ሁሉም ነገር ብሪፍ የተቀመጠ ስለሆነ በጣም ገላጭ ነው። አትራክቲቭ የሚሆን ዲዛይን የተደረገው ዲዛይኑ ደግሞ በጣም ሳቢ ነው ማለት ነው። ስለዚህ ሲቪያችሁን እዚች ፎርማት ላይ ከበላይ ገብታችሁ ሲምፕሊ በዚህ መንገድ ማዘጋጀት ትችላላችሁ ማለት ነው። ከፈለጋችሁ ደግሞ እኔ ያዘጋጀሁት ከዚህ በፊት የሰራሁት የቴምፕሌት ፎርም ስላለ ቴሌግራም ቻናል ላይ አስቀምጣለሁ። እዛ ላይ ገብታችሁ ፎርማቱን አይታችሁ ራሳችሁ በሚመቻችሁ መንገድ ኤዲት አድርጋችሁ ማስቀመጥ ትችላላችሁ። የራሳችሁን ኢንፎርሜሽን የራሳችሁን ኤዱኬሽናል ጆርኒ ኤክስፔሪንሳችሁን እዛ ላይ አስገብታችሁ ኤዲት አድርጋችሁ ልትጠቀሙ ትችላላችሁ። እዚህ ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ። እዛ ላይ ሄዳችሁ ቴሌግራም ጆይን አድርጋችሁ እዛ ላይ ዶክመንቱን ታገኛላችሁ ማለት ነው። ይሄ ብቻ አይደለም። አዲስ ተመራቂ ከሆናችሁ ደግሞ አፕሊኬሽን ሌተር ያስፈልጋል። አፕሊኬሽን ሌተር እና የሲቪ ፎርማቱን እዛ ላይ አስቀምጥላችኋለሁ ማለት ነው። ቴሌግራም ቻናል ላይ ሄዳችሁ ጆይን አድርጋችሁ እዛ ላይ ዶክመንቱን እዛ ላይ ታገኛላችሁ። እና የዛሬ ቪዲዮ ይሄን ይመስላል። ቪዲዮ ወደፊት ከሆነ እንግዲህ ቻናልን ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ ደግሞ እስከምንገናኝ ድረስ መልካም ጊዜ እንላችኋለሁ። ሀሳባችሁን ወይ አስተያየታችሁን ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ